ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበት የባህር በር እና ወደ ባለቤትነት የማረጋገጥ ጉዳይ ነበር ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢራን በከፍተኛ ደረጃ የአጸፋ እርምጃ ላይ ነች። ኢራን የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ተናገሩ። የእስራኤል ጦር የሄዝቦላህ የስለላ አዛዥ መግደሉን አስታወቀ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበት የባህር በርና ወደ ባለቤትነት የማረጋገጥ ጉዳይ ነበር ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንን የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪው ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ያው ሀቅ ነው። ባልፎ ሄያጅና በሰሞንተኛው የፖለቲካ ሪዮት ሌት ያውም ኢትዮጵያዊነት ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልህቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ ነው። የሀገራችን የኢኮኖሚ ጥማት የሚረካውና የ120 ሚሊዮን ህዝቦች ጣፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለ መታሰሯን ስናረጋግጥ ብቻ ነው። ኢራን በከፍተኛ ደረጃ የአጸፋ እርምጃ ላይ ነች፣ አልደራደርም ብላለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። ዛሬ በወጣው መረጃ መሰረት በእስራኤልና አሜሪካ ጥቃት 201 ኢራናውያን ሲሞቱ ከ700 በላይ ተጎድተዋል። ኢራን እስራኤል ላይ ባስወነጨፈችው የባለ ፕላስቲክ ሚሳኤል ጥቃት ከፍተኛ ጉዳት አደረሰች። በቤት ሽሜስ ቢያንስ 9 ሰዎች ሲሞቱ በመላ ሀገሪቱ ደግሞ 12 ሰዎች ህይወታቸው አልፏል ተብሏል። ከ120 በላይ እስራኤላውያን መጎዳታቸው መረጃዎችን አመላክተዋል። ኢራን በእስራኤል የአየር መከላከያ ላይ የምድር ሰንጣቂ ቦምብ መጠቀሟ ተገልጿል። የቦምብ ጥቃት ብዙ ህንጻዎችን ላይ ጉዳት አድርሷል ተብሏል። ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ተናገሩ። በአሜሪካ እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለው አጸፋ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁን ሊባኖስን ጭምር አጠቃለዋል። ኢራን የምትደግፈው ሂዝቦላ እስራኤል ላይ ጥቃቶች መከፈቱን ተከትሎ እስራኤል ምላሽ እየሰጠች ነው። ቴሄራን በበኩሏ ወደ እስራኤል ወደ ባህር ሰላጤው ሀገራትና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎችና ድሮኖች ያዘነበች ነው። በኩዌት አልጃህራ አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪ በፓሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸው ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸው አስታውቀዋል። በባህረ ሰላጤው ያለው የመርከብ ትራንስፖርት ያስቆመው ጦርነትን ተከትሎ ዛሬ ሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለም ኢኮኖሚ አደጋ ላይ ጥሎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ አሁንም ተነስቶ መሪዎችን እንዲገለብጥ ጥሪ ማቅረባቸው ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችልም ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዎችን ለቀው ለመውጣት አውራ ጎዳናዎችን አጨናንቀዋል። በህዝቡ ዘንድ ለወደፊቱ እርግጠኛ ለመሆን ሀዘን፣ ስጋትና አልፎ አልፎም ደስታ የአገዛዙ ተቃዋሚዎች ዘንድ ይታያል። እየተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎች ሀገራት የሰው ህይወት ጠፍቷል።
የእስራኤል ጦር የሄዝቦላ የስለላ አዛዥን መግደሉን አስታወቀ። የእስራኤል ጦር የሄዝቦላ የስለላ ዋና መስሪያ ቤት ኃላፊ ሆኖ ያገለገለው ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። በሊባኖስ ዋና ከተማ ቤይሩት ውስጥ በተፈጸመ ጥቃት መገደሉን ወታደሮችን አስታውቀዋል። የሄዝቦላ ታጣቂ ቡድን የኢራን ሉዓላዊ መሪ አያቶላ አሊ ካሚኔን ግድያ ለመበቀል በሚል በእስራኤል የጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል። የሊባኖሱ ታጣቂ ቡድን ሄዝቦላ በኢራን ላይ ሰነዘ ጥቃት ለመመከት ወደ ጦርነት መግባቱና የመጀመሪያዎቹ ሮኬቶች ወደ ሰማይ እስራኤል መተኮሱን አረጋግጠዋል። የቡድኑ መሪ ናይም ቃሲም ወረራውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጁነታቸው ገልጸዋል። ሄዝቦላ ወደ እስራኤል ሮኬቶችን መተኮሱ ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ መንደሮች ነዋሪዎች አካባቢያቸው ለቀው እንዲወጡ አዘዋል። እስካሁን በስለላ አዛዡ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም።